ባልታዛር ኢባንግ ኢንጋንጎ የሀገሪቱ ካዝና ጠባቂ ተደርጎ ቢሾምም አጅሬ ሆዬ ባልታዛር የገንዘብ ነገር በአፍንጫ ይውጣ ብሎ ስራ እንዲሰራበት የተሰጠውን ቢሮ ከ400 በላይ ሴቶች ጋር ወሲብ መፈጸሚያ ስፍራ አድርጎ እሱም አልበቃ ቢለው እዛው ወሲብ በሚፈጽምበት መንግስታዊ ቢሮ ውስጥ ካሜራ ደቅኖ ሴቶቹን ምን እንደሚያስነካቸው በማይታወቅ ሁኔታ ወደ ካሜራው ተመልከቱ እያለ ከብዙ ሴቶች ጋር የመዳራትን ነውር እንደ ጀብድ ለማስታወሻ እያለ ቀርቶ አስቀመጠ። አዎ ባልታዛር ሲባል ስሙ አዲስ ላይሆንባችሁ ይችላል። እንደውም አንዳንዶቻችሁ በአደባባይ የተለቀቀውን የወሲብ ቪዲዮ ተመልክታችሁም ሊሆን ይችላል። ነገር ግን ጉዳዩን አጃይብ ያስባለው ጉዳይ ከተለቀቀው የወሲብ ቪዲዮ መሃል አብዛኞቹ በቪዲዮ ላይ ያሉት ሴቶች የመንግስት ባለስልጣናት ሚስቶች ሲሆኑ የሀገሪቱ መከላከያ ሚኒስተርን ጨምሮ እስከ ሀገሪቱ ፕሬዝዳንት ቴዎድሮ ኦቢያንግ እህትና ልጅ የተሳተፉበት የቢሮ ውስጥ የወሲብ ፊልም የተገኘበት ቅሌት ሆኖ ተመስግቧል። 400 ሴቶች ስላቸው አጅሬ ሆዬ ባልታዛር በቪዲዮ ቀርቶ ያስቀመጣቸው ብቻ እንጂ ቪዲዮ ሳይቀዳ ወሲብ የፈጸመበት ወቅትና ጊዜ እንዳለ ልብ ይለዋል። ክቡራን አድማጭ ተመልካቾቻችን ይህ ባልታዛር የተባለ ሰው እንዴት እንደዋዛ ሊገኙ የማይችሉ የመንግስት ባለስልጣናት ሚስቶችን ሊያገኝና ወሲብ ሊፈጽም ቻለ? የ400 ሴቶቹ ዕጣ ፈንታ ምን ሆነ? ህግስ የባልታዛርን ጉዳይ እንዴት ያዘው? ከጊዜያችሁ ከፍላችሁ ላይክና ሰብስክራይብ እያደረጋችሁ እስከ መጨረሻው ከተከታተላችሁ የምታውቁት ጉዳይ ይሆናል። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል። የባልታዛር ኢባንግ ታሪክ የሚጀምረው በዋና ከተማዋ በሚገኝ ግዙፍ የመንግስት ቢሮዎች ውስጥ ሳይሆን ኢኳቶሪያል ጊኒ በሚገኝ ገዢ መደቦችና ትንሽ መንደር ነው። በመጋቢት 15 ቀን 1970 ላይ የተወለደው ባልታዛር ኢባንግ እንዲሁ ተራና ከርታታ ከሚባል ቤተሰብና ጎሳ የመጣ ሳይሆን በኢኳቶሪያል ጊኒ እጅግ በጣም ስምና ዝና ካላቸው ጎሳና ቤተሰብ የተወለደ ሰው ነበር። አለም ቤሎ ብሎ የሚጠራውን ሰው ለመረዳት መጀመሪያ የዘር ሐረጉን ተጽዕኖ መረዳት ያስፈልጋል። እሱ የተወለደው ለብዙ አስርት ዓመታት የሀገሪቱን ዕጣ ፈንታ ሲመሩ በቆዩና በፕሬዝዳንቱ ዘመዶች በሚመራው ሞንጎሞ በተባለ አነስተኛ ነገር ግን እጅግ በጣም ኃይል ካለው ጎሳ ነበር። እንደውም አባቱ ኢባንግ ኮሚሽን ፕሬዝዳንት እስከመሆን የደረሰ ታዋቂ ሰው ነበር። በእንደዚህ አይነትና ሁኔታ መሃል ያደገው ባልታዛር ብዙዎቻችሁ ልትገምቱት እንደምትችሉት ቅንጡና ቀብራራ ልጅነት ነበረው። እንደውም ሌሎች የባለስልጣናት ልጆች መዝናኛና መጠጥ ቤት በመሄድ ሲጠመዱ፣ ባልታዛር ግን ከሌሎቹ በተለየ አንገቱን ደፍቶ የሚማርና በባህሪው ሞጣ ወጣ የማያቅ ዝምተኛ ነበር። በማላቦ ዩኒቨርሲቲ በፋይናንስና ኢኮኖሚክስ ትምህርቱን የተከታተለው ባልታዛር ከዩኒቨርሲቲ በጥሩ ውጤት የተመረቀ ሲሆን እንደ ሀገር የኢትዮጵያ ወጣት ከተመረቀ በኋላ በማህበር ሆኖ ኮብልስቶን መስራት ሳይሆን የጠበቀው በጥሩ ድንጋይ የታነጸ ህንጻ በሚገባ ውብ ተደርጎ ከተሰናዳ ቢሮ ጋር የሀገሪቱ ከፍተኛ ስልጣን ነበር። የቤተሰብ ግንኙነቱን በተለይም የፕሬዝዳንት ቴዎድሮ የወንድም ልጅ መሆኑን በመጠቀም ወደ ፋይናንስ ቁጥጥር ዘርፍ መሰስ ብሎ የገባው ባልታዛር የብሔራዊ ፋይናንስ ምርመራ ኤጀንሲ ዋና ዳይሬክተር ሆኖ ተሾመ። ይሁን እንጂ የባልታዛር የግል ህይወት እጅግ በጣም ውስብስብ እየሆነና የማይገመት እየሆነ መጣ። ምክንያት ሲባል አጅሬ ሆዬ ባልታዛር እዛ ቢሮ እግሩ ከረገጠ ቀን ጀምሮ ወደ ቢሮ የሚጎርፈው የሴት ብዛት እዛው ቢሮ ከሱ ጋር ለሚሰሩ ሰዎች እጅግ በጣም የተለየና አስገራሚ ነበር። ታዲያ በዚህ መሃል በማላቦ ወደሚገኝ ከፍተኛ የማህበራዊ ክበቦች የመግባት እድሉ ሰፋ። ከዚህም ወዲህ የእሱ ትስስር ከስራ ባልደረቦቹ አልፎ የሚኒስተሮችን፣ የጦር አዛዦችንና የዲፕሎማቶችን ቤተሰብ የማግኘት እድል ፈጠረለት። ታዲያ ከዚህ ወዲህ የሥራ ባልደረቦቹ የሚመለከቱት እንደ ድሮ የማያውቋቸውን ሴቶች ሳይሆን ስማቸው እጅግ በጣም የናኘ እና የተከበሩ ሴቶች የባልታዛር ቢሮ ሲመላለሱ ነበር። እነኚህም ሴቶች የከፍተኛ ሚኒስተሮች ሚስቶች፣ የጦር አዛዥ ሚስትና ልጆች፣ ከፍ ሲልም ዘመዱ የሆነችው የፕሬዝዳንቱ እህት ልጆች ነበሩ። በእርግጥ የባልታዛር 400 የወሲብ ቪዲዮ ከወጣ በኋላ አስተያየቷን የሰጠችው አንዲት ሴት ስለሱ እንዲህ ስትል ተናግራለች። ባልታዛር በቀን ውስጥ በስራው ላይ ትኩረት የሚያደርግ ባለሙያ ቢመስልም ከዝግ ቢሮዎቹ በስተጀርባ ግን ማራኪና ሰዎችን የመሳብ ችሎታ ያለው ሰው ነው ትላለች። ታዲያ ክብሯን አድማጭ ተመልካቾቻችን ባልታዛር እነኚህን ሁሉ ሴቶች ቢሮ እያስገባ ወሲብ ሲያደርግ ሁሉም ሴቶች በፍቃደኝነት ቪዲዮ ለመቀረጽ ፍቃደኛ የሚሆኑ ሲሆን እንደውም አንዳንዶቹ የሚኒስተር ሚስቶች በሶሻል ሚዲያ ከተሰራጨው 400 ቪዲዮ መሃል በተደጋጋሚ ነገር ግን በተለያየ ቢሮ ከባልታዛር ጋር ወሲብ እንደፈጸሙ መረጃው ወጥቷል። ይህን ሁሉ አጸያፊ ነገር አንድ የሀገር ሚኒስተር ሲያደርግ ከዓመታት በላይ ቢፈጅበትም እንዴት ነገሩ በጣም ከቆየ በኋላ ታወቀ? ነገሩ ወዲህ ነው። የማላቦን ዝምታ የሰበረው ቅሌት የጀመረው በፋይናንስ ኦዲት ሳይሆን ዓለምን ባናወጣው የዲጂታል መረጃ ፍንጣቂ ነበር። በ2024 መገባደጃ ላይ ከ1 ቢሊዮን ፍራንክ በላይ የተመዘበረበትን የገንዘብ ማሸሽ ጉዳይ ለመመርመር በተደረገ ፍተሻ በባልታዛር ቢሮ ከባንክ ሰነዶች ጋር ምንም ግንኙነት የሌለው መረጃ ተገኘ። ይህ ማለት ባልታዛር ቢሮ ሊገኙ የሚገባቸው ግን የሌሉ ነገር ግን መገኘት ያልነበረበት ደግሞ በተለያዩ ሚሞሪና ፍላሽ ካርዶች የተቀመጠ መረጃ ተገኘ። መርማሪዎቹ ያገኙትን ኮምፒውተርና ፍላሽ ካርድ ሲመረምሩ ከ4
ከ400 በላይ የወሲብ ቪዲዮዎችን አገኙ። ታዲያ እነዚህ ቪዲዮዎች እንደ ስራ ፋይል ሁሉ በስርዓት የተቀመጡና ለበርካታ ዓመታት በመንግስት ቢሮዎች ውስጥ ጭምር የተቀረጹ ነበሩ። የባልታዛር 400 የወሲብ ቪዲዮዎች ቅሌት ትልቁ መነጋገሪያ በቪዲዮ ላይ ያሉ ሰዎች ማንነት ሲሆን ተሳታፊዎቹ ተራ ሰዎች ሳይሆኑ ከፍተኛ የመንግስት ባለስልጣናት ሚስቶች፣ የፕሬዝዳንቱ እህትና የሀገሪቱ ታዋቂ ሴቶች ነበሩ። ቪዲዮዎቹ በሶሻል ሚዲያ ሲሰራጩ ኢኳቶሪያል ጊኒ ብቻ ሳትሆን መላው ዓለም ተነጋገረበት። የሀገሬው ሰዎች በሰጡት አስተያየት የወሲብ ፊልሙ በከፍተኛ የመንግስት ባለስልጣናት ዘንድ ያለውን የሙስናና የብልግና ሰንሰለት ፍንትው አድርጎ የሚያሳይ ነው ሲሉ አክለውም የሞራልና የቤተሰብ ክብር ለግል ደስታ ሲባል መጣሱን ያጋለጠ ነው ሲሉ አስተያየታቸውን ሰጥተዋል። ታዲያ በዚህ ሁሉ ማዕበል ድንገት ክፉኛ የተጎዱት የባልታዛር ሚስት ልጆችና የቅርብ ቤተሰቦች ነበሩ። ቅሌቱ በቤተሰቡ ላይ ያደረሰው ጉዳት እጅግ በጣም አስከፊ ሲሆን ለሚስቱ ይህ ድርጊት በማህበረሰቡ ዘንድ ደረጃዋን፣ የግል ክብሯን በአደባባይ የገፈፈ ድርጊት ነበር። አንዳንድ መረጃዎች እንደሚጠቁሙት ቪዲዮዎቹ ከወጡ በኋላ የባልታዛር ሚስት ወዲያውኑ የፍቺ ጥያቄ እንዳቀረበች ሲሆን ለልጆቹና ለቅርብ ዘመዶቹም ቢሆን ጉዳቱ ተመሳሳይ ነበር። ይህ ነገር እንደተሰማ የመንግስት ምላሽ ፈጣንና ጠንካራ ነበር። ህዳር 8 2024 ላይ ፕሬዝዳንቱ የድሮ ባልታዛርን ከስልጣን የሚያስነሳ ደብዳቤ ጽፈው የፈረሙ ሲሆን ምክትል ፕሬዝዳንቱም ለእንደዚህ አይነት ባህሪ ምንም ይቅርታ የለንም በማለት በሁሉም የመንግስት ቢሮዎች ውስጥ የክትትል ካሜራዎች እንዲገጠሙ አዘዙ። የባልታዛርም የፍርድ ሂደት በዓለም አቀፍ ደረጃ ትኩረትን የሳበ ሲሆን ምንም እንኳ በወሲብ ቪዲዮዎቹ ጥፋተኛ ተብሎ ባይጠየቅበትም ፍርድ ቤቱ ግን ትኩረቱን ያደረገው መጀመሪያ በተገኘው የገንዘብ ምዝበራ ወንጀል ላይ ነበር። በነሐሴ 2025 ላይ ፍርድ ቤቱ ባልታዛርን በሙስና ያለ አግባብ ሀብትን በማካበትና ስልጣንን ያለ አግባብ በመጠቀም ጥፋተኛ ብሎት የ8 ዓመት እስራት ፈረደበት። ክቡራን አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። ያላችሁን ማንኛውም ሐሳብና አስተያየት በኮሜንት መስጫ ሳጥን ውስጥ አስቀምጡ እያልን በሌላ ዝግጅት እስክንገናኝ መልካም ጊዜ ይሁንላችሁ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።